ሰላም ውድ ዩቲዩብ ቻናል ቤተሰቦቼ እንኳን ደህና መጣችሁ። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ የሚጣፍጥ ደረቅ ኬክ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። በመጀመሪያ ሳህናችንን እናዘጋጃለን። ከዛ 320 ግራም ፍርኖ ዱቄት እናደርጋለን። ከዛ ስኳር 3 የሾርባ ማንኪያ ስኳር እናደርጋለን። በመቀጠል 1 የሻይ ማንኪያ ቤኪንግ ፓውደር እንጨምራለን። ከዛ ጨው ሩብ የሻይ ማንኪያ የሚሆን ትንሽ በእጃችን ቆንጠር አድርገን ከዛ ይሄንን አንድ ላይ እናዋህዳለን። እንደዚህ ካዋሃድነው በኋላ በመቀጠል ቫኒላ እንጨምራለን። ቆንጆ ፍሌቨር ያለው ቫኒላ ቢሆን ቆንጆ ነው። ብዙም ቃናው ቶሎ ማይወጣ ከሆነ 2 መጠቀም ትችላላችሁ። ቫኒላ ደግሞ ማታገኙ ሰዎች ካላችሁ የሎሚ ልጣጭ የአንድ ሎሚ ልጣጭ ፈቅፍቃችሁ በካሮት መፈቅፈቂያ መጨመር ትችላላችሁ። ከዛ የገበታ ቅቤ እንጨምራለን። 100 ግራም ነው። በቢላ አነስ አነስ አድርገን ቆራርጠን እናዘጋጃለን። ከዛ በኋላ ከዱቄታችን ጋር እሽት እናደርገዋለን። እንደዚህ ዱቄቱና ቅቤው በደንብ እስከሚዋሃድ ድረስ እሽት ካደረግነው በኋላ በመቀጠል የምንጨምረው መሃሉን ከፈት አድርገን 1 እንቁላል ነው። ከዛ 100 ግራም እርጎ እንጨምራለን። ከዛ እርጎና እንቁላሉን አንድ ላይ እናዋህዳለን መጀመሪያ። ከዛ አንድ ላይ ከዱቄቱ ጋር እየቀላቀልን አንድ ላይ በደንብ እስኪዋሃድ ድረስ እናሸዋለን። ሊጡም በደንብ ስታሹት እንደዚህ ቆንጆ የተያዘ ሊጥ ይሆናል። ከዛ የምናዳምጥበት ማዳመጫ ላይ እንገለብጠዋለን። ሊጡ እንደዚህ ፈርፈር ያለ ቆንጆ ሲሆንልን በማዳመጫ እንዳምጠዋለን። ሁሉም ቦታ እኩል እንዲሆን ተመጣጣኝ እንዲሆን ዳሩንም መሃሉንም እኩል አድርገን እንዳምጠዋለን። በጣም መወፈርም በጣም መቅጠንም የለበትም።
እንደዚህ ስንከፋፍለው ትንሽ ሰፋ ሰፋ እያደረግን ለምን ድጋሚ ሁሉንም ሁለት ሁለት ቦታ ድጋሚ ስለምንቆርጠው እዛ እንደዚህ ቆራርጠን ካዘጋጀን በኋላ የምንጋግርበት ፓትራ ላይ እንገለብጠዋለን። ኦቨናችንን በዚህ ሰዓት ቀድመን በ180 ዲግሪ ሴልሺየስ እናሞቀዋለን ቢያንስ ለ10 ደቂቃ። ከዛ በመቀጠል በሹኪያ እንደዚህ እንቁላሉን ቅርጽ እናወጣለታለን። ከላይ ትንሽ ስኳር በጣም ትንሽ ስኳር ነስነስ እናደርግበታለን። ስኳሩን ከፈለጋችሁ መተው ትችላላችሁ። ደግሞ ከዳመጣችሁ በኋላ እንቁላሉ ከተቀባ በኋላ መነስነስ ትችላላችሁ ከመቆራረጣችሁ በፊት እንደተመቻችሁ። ከዛ ኦቨናችን ውስጥ እንከተዋለን። ለ20 ደቂቃ ነው የምናበስለው። ያው ደረቅ ኬካችን እንደዚህ ቆንጆ ሆኖ ደርሶልናል። እንዳያችሁት በጣም ቀላል አሰራር ነው። በጣም ነው የሚጣፍጠው፣ ፈጣን ነው ለመስራት። ደግሞ ልጆች ያላችሁ ትምህርት ቤት የምትልኩ ለምሳቃ ብስኩት ምናምን የምታደርጉ ከሆነ ሁልጊዜ ከውጪ ብቻ ከመግዛት አንዳንዴ እንደዚህ ቤት ውስጥም ሰርተን ማዘጋጀት እንችላለን። እንደ አማራጭ ይሆናችኋል። ለሻይ ሰዓት፣ ለቡና ሰዓት በጣም ቆንጆ ነው፣ ደስ ይላል። እናንተም ቤታችሁ ሰርታችሁ ሞክሩት። ባለፈው ደግሞ የ100,000 ሰብስክራይበር በመግባቴና ዩቲዩብ ሲልቨር ስላላክልኝ ብዬ የሰራሁት ቪዲዮ ነበር። እዛ ላይ ለሰጣችሁን ፍቅር፣ አስተያየት በጣም ከልብ ነው ማመሰግነው። ወደፊት ደግሞ የተሻለ ስራ አብረን እንሰራለን። ስለተከታተላችሁን በጣም ከልብ አመሰግናለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮን ከወደዳችሁት ላይክ። በሌላ ስራ ቪዲዮ እስከምንገናኝ ቻው።